ሜላቴ እንደው ከራስሽ ሙዚቃ ስራዎች ውጪ ደግሞ አብዝተሽ የማንን ትጫወቻለሽ? ብዙ ጊዜ ከቨርም ስትሰሪ አያለው ቲክቶክ ላይም የተለያዩ ዩቲዩብ ላይም እና የማንን ነው የምትጫወችው? አንድ ሁለትም ደግሞ ጋብዥ። በተለይ ደግሞ የዘጠናዎችን ነው የምዘፍነው። ይመቸኛል በጣም ነው ወደ የዘጠናዎችን ዘፈን የኔ ታላላቅ ወንድሞች እና እህቴ ምናምን ሲሰሟቸው የዛኔ እነሱ ጋር ነው በደንብ መልክቱ የሚጋባ። እኔ ልጅ ነበርኩኝ፣ እነሱ ጋር ግን በደንብ ይሰራ ነበር መልክቱ ምናምን ነገር እና እነሱ ሲከፍቱ እኔ ሰማ ነበር። እኔ ያው ሙዚቃ የኔ አሰማም ከነሱ ይለያል። እኔ ምን እያለ እንደሆነ ሳይገባኝ ግን በቃ በሜሎዲው ምናምን ወደው አይነት እድሜ ላይ ነበርኩ እና የዘጠናዎቹን የቴዲን የታምራት ደስታ ጥበቡ ብዙዎቹ በቃ ኦልሞስት የሁሉንም የማዲንጎ የብዙ ግን እንደው ያንቺን የራስሽን ሙዚቃ ከመስራትሽ በፊት ትጫወቻቸው ትሞክሪያቸው ከነበሩት ሙዚቃዎች ውስጥ ደግሞ እኔ ብዙ ናቸው። የቴዲ ነው የምዘፍነው። እሺ ደስ ይለኛል። የቴዲ እኮ ራሱ ስለሚዘፍንልኝ ስለሚጫወትልኝ አገኘዋለሁ ኦሪጂናል ብዬ ነው። ኧረ ደስ ይለኛል። እሱ ካልሆነ አልሰማም ነው የምትይው? አይ አላልኩም፣ ግን እንደው ካልሽ አይቀር ደስ ይለኛል። እንደውም ልስማ እስቲ። እሺ አያጣውምና ፍቅርን እንቅፋት ከፍቶኝ ብቀየምስ በአንድ ቀን ጥፋት መልሼ ልጸጸት ራሴን ልወቅሰው እንዴት አሳልፌ አንተን ለማህለሰው ለማለማህን ያንተን ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማህም ለሰው። አንቺ ለወንድ ደግሞ እንዴት ደስ ይላል። እንዳልኩሽ ነው ይሄ በጣም እኔ እንጃ። ቴዲ ሲጽፍ ዝም ብሎ አይጽፍም አይደል? በደንብ ሀሳብ አለው። ሜሉዬ የመጨረሻ ደግሞ አንድ ግብዣ እስቲ ጋብዥን። ከሰራሻቸው ከበሮች ውስጥ አንቺ ወደድሽውን የፈለግሽውን አንድ ልመርቅልሽ። በእኛ ማበደሬዎች ቋንቋ መርቃት ነው። ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርምን አላቅ ብዬን እንደገና አሄ ሶማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ከታለለ የካብኩትን አደብ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ይገባው በምን ይለያል ሰው ቀርሞ ለመጠንቀቅ። በጣም ጎበዝ ነሽ ግን በጣም በእውነት አመሰግናለሁ ኤሚ። በጣም እንጂ ያረኩሽ እኔም ተመልካቾች